ሰላም እንደምን አላችሁ? ወደ ጋሽ ኢሚኖሎጂ ሌክቸርስ ተከታታዮች የዛሬ ቪዲዮዎችን የሚሆነው ብረስት ካንሰር ወይም በአማርኛ የጡት ካንሰር የሚለው ይሆናል ማለት ነው። በመጀመሪያ ምንድን ነው ጡት ካንሰር የሚለውና ዋት ኢዝ ብረስት ካንሰር የሚለውን እንየው። ስለዚህ ብረስት ካንሰር ኢዝ አ ዲዚዝ ኢን ዊች ሴልስ ኢን ዘ ብረስት ግሮው አውት ኦፍ ኮንትሮል። ስለዚህ የሴሎቻችን የብረስት ሴሎቻችን ከቁጥጥር ውጭ የሆነ ፕሮዳክሽን ሲያካሂዱ ማለት ነው። ኖርማል ሴል ይኖረናል። ይህ ኖርማል ሴል በሙቴሽን አጋጣሚ ወደ ኢሞርታላይዝድ ሴል ይሆናል። ይህ ኢሞርታላይዝድ ሴል ደግሞ ትራንስፎርም ሴልስ ዛት ትራንስፎርም ሴልስ አር አንኮንትሮልድ የሆነ ፕሮዳክሽን የሚያካሄድ ከሆነ የነ ካንሰር ዴቨሎፕ አደረገ ይባላል ማለት ነው። በሁለት አይነት ሜካኒዝም ወይም ሁለት ባላንስ አላቸው። ይህ ሴል ግሮዝን ኮንትሮል የሚያደርጉበት ሜካኒዝም ማለት ነው ሰውነታችን። በአንደኛው ሳይድ ግሮዝ ፕሮሞቲንግ ፕሮቶ ኦንኮጂን የሚባል አለው። ሁለተኛው ሳይድ ደግሞ ግሮዝ ሪስትሪክቲንግ ቱመር ሱፕረሰር ጂን የሚባል። ስለዚህ እነዚህ ሁለቱ ባላንስ መሆን መቻል አለባቸው። አንደኛው ባላንስ ከሳተ ወደ ቱመር ዴቨሎፕ የማድረግ ወይም ካንሰር ዴቨሎፕ የማድረግ እድል ይኖረዋል ማለት ነው። ለምሳሌ ግሮዝ ሪስትሪክቲንግ ቱመር ሱፕረሰር ጂኖች በአብዛኛው በሰውነታችን ፕሮዲውስ የሚደረጉ ከሆነ ወደ ካንሰር ዴቨሎፕ የማድረግ እድላቸው ሰፊ ነው ማለት ነው። በዚህ ሜካኒዝም ነው የጡት ካንሰር የሚከሰተው ማለት ነው። የተለያዩ አይነቶች የጡት ካንሰር አሉ። ለምሳሌ የመጀመሪያው ዳክታል ካርሲኖማ ኢንሲቱ የሚባል ይሆናል። ይሄ ነን ኢንቫዚቭ ነው። ጀስት ዳክት ላይ ኮንፋይንድ ያደረገ ነው። ሴሎቹ መልቲፕላይ ወይም ሜታስታሳይዝ ማያደርግ ማለት ነው። ሁለተኛው ኢንቫዚቭ ዳክታል ካርሲኖማ የምንለው ይህ ዳክታል ካርሲኖማ በጣም ዘ ሞስት ኮመን ታይፕ የምንለው ነው። አብኖርማሊቲው የሚጀምረው ከዳክት ላይ ነው። ከዛ በኋላ ወደ ኒርባይ ቲሹ ስፕሪድ እንዲያደርግ ይሆናል ማለት ነው። ሶስተኛው ኢንቫዚቭ ሎቡላር ካርሲኖማ የምንለው ነው። ይሄ ደግሞ ከሎቡልስ ላይ ወይም ሎቡላር ላይ ነው ጀስት የሚጀምሩት አብኖርማል ሴሎች ዘን ወደ አቅራቢያው ካሉ ሊምፍ ኖድ ዘን ቲሹ ላይ ስፕሪድ ያደርጋሉ ማለት ነው። ሌላኛው ትሪፕል ኔጌቲቭ ብሬስት ካንሰር ምንለው እነዚህ ደግሞ ኤስትሮጅን፣ ፕሮጀስትሮን and so human epidermal growth factor receptor 2 ምንለው ወይም HER2 ሪሴፕተር ምንለው የሌላቸው ናቸው። እነዚህ ደግሞ ትሪት ለማድረግ በጣም ሃርድ የሆነ ማለት ነው። ሌላኛው HER2 ፖዚቲቭ ብሬስት ካንሰር ምንለው ይሄ ሃይ አማውንት ኦፍ ወይም ቱ ማች HER2 ፕሮቲን ይኖረዋል። ስለዚህ ይህኛው አይነት ብሬስት ካንሰር በጣም ሞር አግሬሲቭ የምንለው ነው ማለት ነው። ሌላኛው ሪስክ ፋክተሮቹ ምንድን ናቸው? የጡት ካንሰር የሪስክ ፋክተሮቹ ምንድን ናቸው ስንል የመጀመሪያውና ዋነኛው ጄኔቲክ ሙቴሽን። እነዚህ ብሬስት ካንሰር ጂን 1 አንድ ኦልሶ ብሬስት ካንሰር ጂን 2 የምንለው ወይም ብራካ 1 and ብራካ 2 የምንላቸው የእነዚህ ሙቴሽን አንዱ ሪስክ ፋክተር ነው። ሌላኛው ፋሚሊ ሂስትሪ ኦፍ ብሬስት ኤንድ ኦቫሪያን ካንሰር የቤተሰብ ታሪክ። ለምሳሌ ጡት ካንሰር ያላት እናት አባት ወይም ኦቫሪያን ካንሰር ያላት እናት ለሌሎች ልጆች የማስተላለፍ እድሏ ሰፊ ነው ማለት ነው፣ ጄኔቲካሊ ስለሚተላለፍ። ሌላው ኤጅ እድሜያቸው ከ50 በላይ የሆኑ እናቶች፣ ይህም አንድ ሪስክ ፋክተር ነው። ሌላ ሆርሞናል ፋክተሮች አሉ። የተለያዩ ሆርሞኖች አሉ በሰውነታችን ውስጥ ኢምባላንስ ሲኖር ወይም ሃይ ፕሮዳክሽን or low production of hormone can leads to increase the risk of that breast cancer ማለት ነው። ሌላው ላይፍ ስታይላችን ለምሳሌ አልኮል አጠቃቀማችን በጣም ሃይ አልኮል ዩዘርስ can increase the risk of breast cancer። ኦቤሲቲ ውፍረት እንደገና
ፊዚካል አክቲቪቲ ወይ ፊዚካል ኤክሰርሳይዝ አለመስራት አንዱ ሪስክ ፋክተር ነው ማለት ነው። በመጀመሪያ ደረጃ ጄኔቲክ ሙቴሽን ብራካ1 እና ብራካ2 የሚለውንን ከዚህ ላይ በዋና መነጋገሪያችን እሱ ይሆናል ማለት ነው። የመጀመሪያው ብራካ1 እና ብራካ2 አር ቱመር ሱፕረሰር ጂን፣ ስለዚህ እጢ እንዳይከሰት የሚያደርጉ ጂኖች ናቸው። እነዚህ ዋና ጥቅማቸው ዲኤንኤ ዳሜጅ ሪፔር የማድረግ እና ጄኔቲክ ማቴሪያል ኦፍ ሴል ስቴቢሊቲ እንዲኖር የሚያደርጉ ናቸው እነዚህ ጂኖች። ነገር ግን እነዚህ ጂኖች ሙቴት በሚሆኑበት ሰዓት ወይም ሙቴሽን በሚያጋጥማቸው ሰዓት ምንድን የሚያደርጉ ዲኤንኤ ሪፔር ፕሮሰሱም አፌክት ይሆናል። ይሄ ማለት ደግሞ ምንድነው ካንሰር ዴቨሎፕ የማድረግ እድላችን ይጨምራል፣ ሪስኩ ማለት ነው። ስለዚህ የእነዚህ ጂኖች ጠቀሜታ ይሄ ነው። ይሄ ሙቴት ካደረገ ቀጥታ ብሬስት ካንሰር ዴቨሎፕ የማድረግ እድላችን ሰፊ ነው ማለት ነው። ብራካ1 ሙቴሽን የምንለው ለምሳሌ እናቶች ላይ በሚያጋጥም ሰዓት ከ55 እስከ 72% የሚሆነው ላይፍ ታይም ሪስካቸው ብሬስት ካንሰር ዴቨሎፕ የማድረግ እድላቸው ሰፊ ነው ማለት ነው። ብራካ2 ደግሞ ስንሄድ እንደዚሁ ከ45 እስከ 69% የሚሆነው ብሬስት ካንሰር ዴቨሎፕ የማድረግ እድላቸው ሰፊ ነው ማለት ነው። ግን ኢቨን ራሱ የእነዚህ ብራካ1 እና ብራካ2 ሙቴሽን ሊድስ ቱ አዘር ሪስክስ ላይክ ኦቫሪያን ካንሰር እናቶች ላይ እስከ 50% ሊጨምር ይችላል። ፕሮስቴት ካንሰር የምንለው ደግሞ በወንዶች ላይ የሚከሰተው እስከ 25% ሪስክ ይኖረዋል ማለት የዚህ ብራካ ሙቴሽን የመሆን እድል ካሉ ማለት ነው። ብራካ1 and ብራካ2 ሙቴሽን አር ጀስት they are inherited የሚተላለፍ ነው። በቃ በዘር የሚተላለፍ ነው። ስለዚህ ከእናት ወደ ልጅ ከአባት ወደ ልጅ የሚተላለፍ እድሉ ሰፊ ነው። ስለዚህ ይህ ሙቴት ያደረገ ጂን የልጆችንን ሪስክ እንዲጨምር ያደርገዋል፣ የሚወለዱት ልጆች ማለት ነው። ስለዚህ እናትና አባት ኬሪየር ይሆናሉ። ስለዚህ they can pass this mutation to their children፣ ወደ ህፃናት የማስተላለፍ እድላቸው ሰፊ ይሆናል ማለት ነው። ስለዚህ ምንድነው መሆን ያለበት ነው ዋናው አሁን መፍትሄው ምንድነው የምንለው ይህን ከእናት ወደ ልጅ ወይም የሚተላለፍ ከሆነ ከአባት ወደ ልጅ የሚተላለፍ ከሆነ ወይም አንድ ሰው የቤተሰብ ታሪክ ካለው የጡት ካንሰር ወይም የኦቫሪያን ካንሰር ወይም ሌሎች ካንሰሮች ፕሮስቴት ካንሰር ሊሆን ይችላል ታሪክ ካለው ቀጥታ ጄኔቲክ ቴስቲንግ ማካሄድ መቻል አለበት። ጄኔቲክ ቴስቲንግ ማካሄድ አለበት። ይሄ ዋናው ትልቁ መካኒዝም ይሆናል ማለት ለመከላከል ማለት ነው። እነዚህ ታይፕ ኦፍ ብራካ ቴስቲንግ የምንላቸው ብራካ ቴስት ልናደርግባቸው የምንችላቸው ቴስቶቻችን እነዚህ ናቸው ማለት ነው። የመጀመሪያ ሆል ጂኖም ሲኩዌንስ የምንለው ሆል ጂኖም ሲኩዌንስ ማለት ይህ ዲኤንኤ ላይ ያለውን የሰውነታችን ዲኤንኤ ያለውን ነገር ፖይንት ሙቴሽን ዲቴክት ማድረግ የሚችል ኢንሰርት አድርጓ ወይስ ዲሊሽን አለ ከዛ ጂን የሚለውን የሚለይልን ይሆናል። ላርጅ ሪአሬንጅመንት ቴስቲንግ የምንለው ደግሞ ይህም በጣም ትልቅ የሆነ ዲሊሽን ወይም ዱፕሊኬሽን አለ የሚለውን ዲቴክት የሚያደርግልን ይሆናል። ሌላው ፓናል ቴስቲንግ የምንላቸው ለምሳሌ ብራካ1 እና 2 ጋር አብረው ሊሄዱ የሚችሎች ጂኖችን ወይም ለካንሰር አሶሲየትድ የሆኑ ጂኖችን ዲቴክት የምናደርግበት ሜካኒዝም ይሆናል ማለት ነው። ስለዚህ እነዚህንን በመያዝ አንድ ሰው የቤተሰብ ታሪክ ካለው እናቱ አባቱ የጡት ካንሰር ተጠቂ ከሆኑ ወይም የሌላ ካንሰር ተጠቂ ከሆኑ ልጆቻቸው ያን በማሰብ ቀጥታ ጄኔቲክ ቴስቲንግ ማካሄድ መቻል አለባቸው ማለት ነው። ምክንያቱም ቀድሞ ለመከላከል በሽታው ሰፍቶ ችግር ከመፍጠሩ በፊት ወይም ተሰራጭቶ ችግር ከመፈጠሩ በፊት ቀጥታ ጄኔቲክ ቴስት በማካሄድ
ያለውንን ሁኔታ ማወቅ የሚቻልበት እንዳለ ለመንገር ነው። ይህንን ቀድሞ መከላከል ወይም ቀድሞ ዲቴክት አድርጎ ችግሮችን የመለየትና መድኃኒት ማግኘት ወይም ጀስት ሕክምናውን ለማግኘት መንደርደር በጣም አስፈላጊ ስለሆነ ነው ይህን ቪዲዮ የሰራሁላችሁ። ስለዚህ ይህንን ቪዲዮ የተለያዩ ሰዎች እንዲደርስ ሰብስክራይብ ማድረግ፣ ሼር ማድረግ፣ ላይክ ማድረግ እንዳትረሱ። አመሰግናለሁ።